እኔን ለማጥመድ ያዘጋጀችው ወጥመድ እንደሆነ በምን ላቅ እችላለሁ? እሺ ወንድሜ እንዴት ነው? እኔማ እሷ እየተከታተለችኝ ስለሆነ ወደ ጣቢያ ሄጄ ልጠይቀው አልችልም። እና ደህና ነው? ተመስገን። ልጆቹን ይዞ እጅ ከፍንጅ ስለተያዘ እንጂ ነጋ ጠርቶ ይለቁታል። የእህቴ ልጅ እንዴት ነው? ድንጋጤ ለቀቀው? አትሊስት የእህቴ ልጅ በማግኘቴ ደስ ብሎኛል። እኔ እንደዚህ በአጭር ጊዜ ውስጥ ይሆናል ብዬ አልጠበቅኩም ነበር። አላውቅም፣ ግን አውቃ ሊሆን ይችላል። አይ እኔ ምንም አልሆነም። ቤት ሂጅ የምትለኝ እንሰማለሁ። እሺ ችግር ካለ ደውላለሁ። ሩት ተረጋጊ። አንድ ድል አንድ ሽንፈት ነው፣ መጥፎ አይደለም። ጠፍቶ የነበረው የእህቴ ልጅ አግኝተነዋል። ወንድሜም ልጁን አንተ ነህ ያስከው ተብሎ መታሰሩ ነው። እሱ እኮ ነገ ይፈታል። ሳሮን ግን እኔ የሆነ ነገር እያደረኩ እንደሆነ የደረሰችብኝ ይመስለኛል። እንደምንም ትወጪዋለሽ ሩት፣ አይዞሽ። እዛ ቤት ቆይተሽ የህይወትን ልጅ ማስመለስና የሌሎች ህጻናትን ህይወት መታደግ አለብሽ። አዎ የሳሮን አውሬነት ለዓለም ማሳወቅ አለብሽ። እንዳትፈሪ። በስተመጨረሻ መጣሽ አይደል? ሄደሽ አቃጠልሽ አይደል? ይቅርታ እህቴ፣ አስፈራርተውኝ ነው። ምን ብለው አስፈራሩሽ? ካንቺና ከዳዊትም አልፈው ተርፈው እናታችን እንደሚጎዳት ነገሩኝ። እናንተን ለመጠበቅ ስል ደግሞ የግድ ማድረግ ነበረብኝ። እኔም አውቄው ነበር። ሊሆነ ሰው እየሰለልሽኝ እንደሆነ ገምቼ ነበር። ለዛ ነው ይሄንን ወጥመድ ያዘጋጀውላችሁ። እና ይቅርታ አታደርጊልኝም? ለነገሩ ይሄን ሁሉ ነገር ካደረግኩ በኋላ ይቅርታ መጠየቅ ራሱ ትልቅ ድፍረት ነው። በቃ እኔ ወይ ከዚህ ቤት ሄዳለሁ። እንዴ ወዴትም አትሄጂም። አንቺ ምንም አላደረግሽም። በቤተሰቦችሽ ስላስፈራሩሽ እኛን ለመከላከል ብለሽ ነው ያደረግሽው። እንደውም ለቤተሰቦችሽ ምን ያህል ዋጋ እንደምትከፊ ነው ያሳየሽኝ። ነይ ልቀፍሽ። ይልሽ ደግሞ አታስቢ። ያስፈራሩሽን ሰዎች እንዲያዙ ስላደረግኩኝ ከዚህ በኋላ አይጎዱሽም። እሺ እንኳን ተያዙ። እኔማ አንቺኑ ላይ ጎዱሻል ብዬ በጣም ፈርቼ ነበር። እኔን ምንም አያደርጉኝም። አየሽ፣ ይሄን ሁሉ ነገር የሚያደርጉት ጠላቶቼ ናቸው። ይሄው በእህቴ መጡ። ይልሽ ከዚህ በኋላ እንደዚህ አይነት ነገር ካለ ለኔ ንገሪኝ። እኔ አንቺ እህት ምንም አልሆንም። እሺ ብታይ እህቴ፣ ሰዎቹ ትምህርት ቤት ሲሄድ በጣም ያስጨንቁኝ ነበረ። ግን በጣም ይቅርታ አንቺን አሳልፌ ሰጠውሽ። አሁን ሁሉም ሰላም ነው። ዋናው እሱ ነው። ይልሽ ያኔ ነግረሽኝ ቢሆን ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ግን እህቴ፣ ይሄን ሁሉ ጠላት ካለሽ ለምን ስራውን አትለቂም? እዚህ ሁሉ ነገር ውስጥ የሚያስገባሽ ያ የንጆ ስራ ነው አይደል? እዚያ ያሉት እኮ በጠቅላላ ሌባ ናቸው። እንዴት አድርጌ ልውጣ? እዛ መሀል እኮ ብዙ እርዳታ የሚፈልጉ ወላጅ አልባ ህጻናት አሉ። እንዴት እነሱን ትቻቸው እወጣለሁ? እኔ ወጣው ማለት እኮ ችግር ውስጥ ገቡ ማለት ነው። እውነት እህቴ፣ እንዳንቺ አይነት ለሀገሯ የምታስብ እህት ስላለችኝ በጣም እድለኛ ነኝ። ኮርቼብሻለሁ። ከዚህ በኋላ ምንም ድብብቆሽ የለም አይደል? ሁሉን ነገር በጋራ ተነጋግረን እንፈተዋለን። አይ ከዚህ በኋላ እንኳን እንደዚህ አይነት ነገር የሚያጋጥመኝ አይመስለኝም። ግን ካለ እነግርሻለሁ። በቃ እኔ ወደ ስራ ልሂድ። ሰዎቹ ተናደው ሊሆን ስለሚችል ብቻሽን አትንቀሳቀሽ። ሊያጠቁሽ ይችላሉ። እሺ እሺ እህቴ፣ አንቺም ራስሽን ጠብቂ። እሺ ለኔ አታስቢ። እኔ አላምንም። እንደዚህ በቀላሉ ታምነኛለሽ ብዬ አላሰብኩም ነበር። ቆይ ሳሮን፣ በቅርቡ ያንቺ መጨረሻ ይሆናል። ስደውልህ አታነሳው። ስራ ላይ ነበርኩኝ። ምን ነው በሰላም ነው? አረ በሰላም ነው። እኔ እንደ ፋሚሊም እንደ ጓደኛም እኮ ሻይ ቡና ካለን ቆየም ብዬ ነው። የወጋ ቢረሳ የተወጋ ይረሳም ሲባል አልሰማህም? አረ ወንድ ልጅ እንደዚህ አካብድም ነገር አውቃለሁ። በጣም ብዙ ጊዜ ነው የተጣላ ነው፣ ግን እንደዚህ ማካበድ ጥሩ ነው? ካንተ ጋር መጣላት ፈልጌያለሁ፣ ግን በቃ አንተ ለጓደኝነትም ለዝምድናም ለምንም ነገር የምትመች አይነት ሰው አይደለም። ተው እንጂ ይሄን ያክል አባትን አልገደልኩብም አይደል?
ሳሮን እውነቱን የደረሰችበት ቀን ያንተን ፊት እያየው መዝናናት ነው የምፈልገው። አንድ ስህተት አመት ሙሉ እየተናገርክ ሰውን ለማሸማቀቅ አትሞክር። ይሄኔ እኮ ያንተን ባክግራውንድ እኮ ባይ እንከን አይጠፋም። እባክህ ይቺ ወፍ ሳቅድም የኔን ጉድ ፈልጋ አገኘዋ። እኔ ሳሮን በማከላቸው ያለውን ነገር አስተካክሉ ስላለች ነው እንጂ እኔም እንዳንተ ሆነኝ። ጓደኝነትህንም ሆነ ዝምድናን መቼም ፈልጌው አላውቅም። ይኸውልህ ሳሚ፣ እኔ እናንተ የሁለት ዓለም ሰዎች ነን። በእውቀትም ሆነ በአስተሳሰብ አንደራረስም። አሀ አንተ ትበልጣለህ አይደል? የተለያየን ሰዎች ነን ያልኩ። ያን ያልነኝ ሰዎችን ዝቅ ዝቅ አድርጌ ራሴን ከፍ ከፍ አድርጌ መኖር የምችል ግብዝ የሆንኩኝ አይነት ሰው አይደለሁም። እሺ ውጪ። ምን ነው ደህና አይደለሽም እንዴ? ምን ባልሆነ የምታደርጊልኝ ነገር አለ? ለአንቺ ምንም አደርጋለሁ፣ ብቻ መችለው ይሁን። በእናትሽ አሁን ምስኪን አትጮች። አሁን ውጪ። አንቺ አልሰማሽም እንዴ? ውጪ። ወይ ጣጣ! አሁን ራሴ በዘረጋሁት ወጥመድ ራሴ ልውደቅ። ካገትኳቸው ልጆች አንዱ እኮ ከቤተሰቦቹ ጋር ተገናኝቷል። ወይኔ ሳሩ፣ ምንድን ነው የማደርገው? አረ ህይወት በእናትሽ ምንድነው ሁሌ ለቅሶ? ጠንካራ ለመሆን ሞክሪ እንጂ ምንድነው በየጥጉ ስር ቆመሽ ዝም ብለሽ የምታለቅሽው? ለዚህ ሁሉ እኮ ምክንያቱ አንተ ነህ። ደግሜ እንዳልጠጋን አድርገህ ሰብራይን ስታበቃ ቢያንስ እንኳን ላይምሰል ምን ሆነሽ ነው አትለኝም እንዴ? የሆነ ነገር እንደሆንሽማ እኮ ግልጽ ነው። ይኸውልሽ ህይወት፣ አንቺ እንደዚህ ስትሆኝ እኔ ማየት በፍጹም ደስ አይለኝም። እንዴ ያንን ጥንካሬሽን እኮ እያጣሽው ነው። ወይኔ ሳሚ፣ አሁን ቆይ ይሄንን ምን ልበለው? አዝነህልኝ ነው ወይስ እንደ ጥፋተኛ እየቆጠርከኝ ነው? ይኸውልሽ ብዙ ነገር እንዳሳለፍሽ አውቃለሁ። ደግሞ የሆነብሽ ሁሉ ደግሞ በእኔ ምክንያት እንደሆነ አውቃለሁ። ስለዚህ እኔ ጮሂብኝ፣ በቃ እየፈለግሽውን ነገር አድርጊኝ። ግን አንቺ እንደዚህ ስትሆኝ እኔ ማየት በፍጹም ደስ አይለኝም። ግን እባክሽ እንደ በፊቱ ጠንካራ ሁኚ። አንገትሽን ደፍተሽ ደግሞ አታልቅሽ። ምን አግኝቼ ልበርታ? ምን ተስፋ ተገኝቶ ነው የምጽናን ነው? ይኸውልሽ ልጃችንን ከበፊቱ በበለጠ እያፈላለኳት ነው። ቢያንስ ደግሞ በህይወት እንዳለች አውቄያለሁ እኮ። አንተ ለልጄ ግድ ሰጥቶ እባክህ አትቀልድብኝ። ህይወት አንተ የምታወራውን በሙሉ የምታምን ቂል ናት አይደለም? እውነቴን ነው። ካላመንሽኝ ደግሞ ፎቶ ተልኮልኛል። ግን ይኸውልሽ እዚህ ቤት ለማንም ትንፍሽ እንዳትይ። አውቀህ ነው። አላምንህም። ይኸው እንደውም ፎቶን ላሳይሽ እንጂ ይኸው። እኔ አላምንም። አዎ እሷ ናት። ሳሚ ቆይ እንዴት አገኘሃት? አዎ ይኸው እሷም እንደኔ እጇ ላይ ጥቁር ምልክት አለባት። ቆይ ሳሚ እንዴት አገኘሃት? የኔ ቆንጆ ልጅ አሁንም በህይወት አለሽልኝ? እኔ እኮ አንድ ነገር የሆንሽብኝ መስሎኝ በጣም ተሰቃየሁ። እኔ እናትሽ በጣም ተጨነቅኩብሽ እኮ። አይተሃታል ሳሚ? በእናትህ ፎቶ አላክልኝ። ደግሞ አድጋለች። አምጪው በቃ ስልኩን። እንደውም ይሄን ፎቶ አጠፋዋለሁ። እንዴ ሳሚ ቆይ ለምንድን ነው የምታጠፋው? እኔ እያየሁት እንኳን እንዳልጽናና ነው። እኔ ነገሮችን አመቻቼ ልጃችንን እስከማመጣ ድረስ ለአንድ ሰው ትንፍሽ እንዳትይ። ለምን ሳሚ? ይሄንን እኮ ሁላችንም የምንፈልገው ነገር ነው። እባክህን ሳሚ በቃኝ። ከዚህ በላይ በልጄ ናፍቆት እንድሰቃይ አታድርገኝ። ይኸውልሽ የሆነ ሰው እቅዴ እንዲያበላሽብኝ አልፈልግም። አሁንም ያሳየሁሽ ምን ተስፋ የሚሰጥ ነገር አለ ስላልሽኝ ተስፋ እንዳትቆርጪ ነው እንጂ ማሳየት አያስፈልግም ነበር። እሺ ሳሚ ለማንም አልናገርም። ወይኔ አምላኬ ተመስገን፣ አሁንም በህይወት አለችልን። ሳሚ አይተሃታል? ቆይሽ እነማን ጋር ናት? የት ናት? እነማን ናቸው ጠላቶቻችን? አሁን ምንም ነገር አልነግርሽም፣ ግን ደግሞ አንቺ ተስፋ እንዳትቆርጪ። ልሽን ደግሞ በቅርቡ አምጥቼ እሰጥሻለሁ። ይኸውልሽ እንደነገርኩሽ ደግሞ ይሄን ነገር ለማንም ትንፍሽ እንዳትይ። እሺ አልናገርም አልኩህ እኮ ሳሚ። ብቻ አንተ ልጄን አምጣልኝ። ግን አስገርመኸኛል።
ቆይ አንተ ለእኛ ትጨነቃለህ ማለት ነው? የምር ጥሩ ነገር እያደረግህ እኮ ነው። ታውቀዋል። የሰው ልጅ እኮ በህይወት እስካለ ድረስ እኮ ይለወጣል። ወይ ከመጥፎ ወደ ጥሩ ወይ ደግሞ ከጥሩ ወደ መጥፎ ይለወጣል። አሁን ያለፈውን ክፋቴን ከምታነሽብኝ ይልቅ አሁን ባለውበት እንድቀጥል ምን አለ ብትደግፊኝ። ብቻ አንተ ጥሩ ሰው ለመሆን ሞክር። የልጄን ነገር አደራ ቶሎ አምጣልኝ። እሺ ለሱ አታስቢ። አንቺ ግን እስከዛው ግን ራስሽን ማጠንከር አለብሽ። እሺ ሳሚ በጣም አመሰግናለሁ። ኧረ ቀጥሉ። አላዩአችሁም አሉ። እንደምታስቢው አይደለም። ኧረ አትጨነቁ። ስትተቃቀፉ ብቻ ነው ያዩአችሁ። ደግሞ መተቃቀፍ ምን ችግር አለው? እሱማ ምንም ችግር የለውም። ያው እዚህ ቤት ግን ሁሉን ነገር ወደ ክፉ ስለምቀይሩ ነው እንጂ ምንም ችግር የለውም። ይልቅ ይዊ ምን ተገኝቶ ነው? ፊትሽ እኮ እንደ ፀሐይ እያበራ ነው። ጭራሽ እኔ እዚህ እያለሁ በምልክት እያወራችሁ ነው ሲመስለኝ። ሳትጨርሱ ነው መሰለኝ የመጣሁባችሁ። በቃ እኔ ልግባ። ቆይ እንደዛ አይደለም። የሆነ ጥሩ ነገር አለ፣ ግን አሁን አልነግርሽም። ችግር የለውም። ምንም ይሁን ምን ዋናው አንቺ ፈገግ ማለትሽ ብቻ ነው። አመሰግናለሁ። እናንተ ተጫወቱ። እኔ እኮ ስራዬን ረሳሁት። ገብቼ ልስራ። ተመስገን። ሳሚ ህይወትን ፈገግ ማድረግ ቻለ። እኔ ከፈለኩ ምን ያቅተኛል ብለሽ? ሁሉም ነገር ማድረግ እችላለሁ። የአንከፍ ዳዊት ከሚያደርግላት በላይ ማለት ነው። ያንተን ጥንካሬ ለማሳየት ግድ ከሌሎች ጋር ራስን ማነጻጸር አይጠበቅብህ። እዚህ ጋር ተሸውደሻል። አንዱ ካንዱ ካልተለካካ ማደካማ ማጠንካራ እንደሆነ እንዴት ሊታወቅ ይችላል ታዲያ? ብቻ አሁን ምንም ይሁን አሁን ያደረከው ነገር ይሁን ፈገግ እንድትል ስላደረጋት ደስ ብሎኛል። የኛ ማዊ ትሬዛ፣ በቃ አንቺ የሰው ደስታ ነው የሚያስደስትሽ። ምን ነው እንዳንተ ጨካኝ ስላልሆንኩ ቀናክ? ድንቄም ቅናት። ሂጂና እሱን ለማያውቅሽ ታጠኝ። ደግሞ ይህ ምን ማለት ይሆን? እሱን ሂጂና ሜሪት ላይ ፈልጊው። እሺ የተመኘኋት እጄ ገብታ ብርሃን ፈነጠቀች፣ ገና ወጣች ጀንበር። ሂዊ በእናትሽ እንዳታቆሚ፣ በጣም ደስ የሚል ድምጽ ነው ያለሽ። የምር ቆንጆ ነው። አዎ እስኪ አንዴ ዝፈኝልኝ። ደስ ይላል፣ ደስ ይላል፣ ያሰብኩት ተሳክቷል፣ ዝንፉ ተቃኝቷል፣ የጎደለው ሞልቷል፣ ድፍርሱ ጠራ፣ ህልሜም ተፈታ፣ የተመኘኋት እጄ ገብታ ብርሃን ፈነጠቀች፣ ገና ወጣች ጀንበር፣ እስከ ዛሬ ለኔ ተደብቃኝ ነበር። ያው አንዳንዴ ይደበር። ለካ ዘፋኝም ነሽ። ያው አንዳንዴ ይደበርበታለሁ። አረ ምሬን ነው። ይኸውልሽ አሁን ዘፋኝ ነን ምናምን እያሉ ከሚያዝጉን ዘፋኞች በእውነት 10 እና 20 እጥፍ አንቺ ትሻያለሽ። ደግሞ ይኸውልሽ ሁሌ እንደዚህ ደስተኛ ሆኝልኝ እሺ። አመሰግናለሁ። ቆይ ግን ህይወት ልታገቢ ነው እንዴ? ምን ደግሞ ለምን እንደዛ አልክ? አይ ምንም፣ ብዙ ጊዜ ይህን ዘፈን የሚሰሙት ያገቡ ወይም ደግሞ ሊያገቡ ያሉ ሰዎች ናቸው። አይ የግድ ማግባት እኮ አይጠበቅብኝም። ዘፈኑ ለእናት ለእህት ለልጅ ብቻ እኔ ለመወዳቸው ሰዎች መሆን ይችላል። እንደዛ ከሆነማ ለእኔም ይሆናል። አዎ በሚገባ። አንተም ህይወቴ ውስጥ ጥሩ ቦታ ካላቸው ሰዎች መካከል አንዱ ነህ። አረ ስራ አስፈታኸኝ። ደግሞ ሳሮን ከመጣች ይኸውልህ ሁለታችንም ያልቅልናል። ግን ሂዊ አንድ አትጨምሪልኝ? አንድ እኮ ያጣላል በእናትሽ አንድ። አይ ከዚህ በኋላማ መድረክ ላይ ወጥቼ ካልሆነ አልዘፍንልም። እና ታዲያ ምን ችግር አለው? ይኸውልሽ እዚሁ ኪችን ውስጥ እገነባልሻለሁ። እሺ? ኧረ አትቀልድ በእናትህ። ሂድልኝ፣ ስራ ልስራበት። እሺ በቃ እኔ ልዝፈንልሽ። እባክህ አያ በለው በለው ሆድዬ፣ አልመሸም ገና ነው ዳመና ነው። እኔስ ማበዴ ነው ማበዴ ነው፣ እኔስ ማበዴ ነው። ይኸው የፈራሁት ደረሰ። እህቴ እንዴት ዋልሽ? አንቺ ከወንድሜ ጋር ያለሽን ቅርበት አቁሚ ያላልኩሽም? ምንድን ነው ያላቅምሽ የሚያንጠራራሽ? ይቅርታ፣ ሁለተኛ አይደገም። ሁሌ እንደዚህ እንዳልሽ ነው፣ ግን ከጀርባው አጠፊ። እህቴ በቃሽ። አንተ ዝም በል። ታላቅ መሆኔን አትርሳ። ለነገሩ እኔ ማክበር ካቆምክ ቆይተሃል።
ምን አገናኘው? ደግሞ ታላቅ እንደዚህ ያደርጋል እንዴ? አረ ልመክረኝም ትፈልጋለህ? እሺ ቀጥል፣ እያዳመጥኩ ነው። ሌላስ ምን ላድርግ? ልጁ እያበደ ነው። ይሄ ሁሉ ደግሞ በአንቺ ምክንያት ነው። ይልሽ በሱ የመጣ በእኔ ብሌን የመጣ ማለት ነው። እሺ ምን ላድርግ? ሁሉም የሞተ ነገር እኮ ነው። ምንም ማስተካከል የምትችሉት ነገር የለም። አንድ ቀን እንኳን ስራችሁን በስትክክል ሰርታችሁ አታውቁም። ሁሉ ጊዜ እንዳከሰራችሁ ነው። ያቺን ህፃን ለማግኘት ብዙ ዋጋ ነው የከፈልኩት። እሷን የማታገኙ ከሆነ ግን እመነኝ፣ ሁላችሁንም አንድ ባንድ ጨርሳችኋለሁ። ማትረባ አታስቢ እህቴ፣ ልጆቹ እንደሆኑ በድላቸው ያድጋሉ። ስራ ቦታ ሊያሳብዱኝ ነው ብታይ። አንዳንዴ እኮ እንዴትንም ናቅ አድርጎ መተው ጥሩ ነው እንጂ። ትቀልጃለሽ አይደል? እውነቴን ነው። ሁሉም ነገር የሚሆነው እኮ በምክንያት ነው። ሁሌ ተኮሳትረሽ እንዴት ትችያለሽ? አንቺ ልጅ ስለሆንሽ አይገባሽም። የቤተሰብ ኃላፊነት ሲሰማሽ ጭንቀቱም አብሮ ሲመጣ ይገባሻል። አረ ደዛ እህቴ፣ ጭንቀት ለራሱ ይጨነቅ። እኔ መቼም አልጨነቅም። ግን እህቴ ቤተሰብ ስትይ ለምንድን ማትወልጁ? ምን ደግሞ ይሄ ምን አይነት ጥያቄ ነው? አክስት መሆን ፈልገሻል ማለት ነው እንዴ? ይሄ ምን ጥያቄ አለው? አንቺ ብቻ ወለጅ እንጂ ምን አይነት አክስት እንደመሆን አሳይሻለሁ። አይገርምም? አስቤበት አላውቅም። ብታስቢበት ጥሩ ነው። ምናልባት ስትወልጂ ሰዎች ልጆቻቸውን ሲያጡ የሚሰማቸው ስሜት ይገባሽ ይሆናል። ምን? አልገባኝም። ምን አገናኘው? አይ የህዊ ነገር ሁሉ ያስጨንቀኛል። አታሳዝንም? ልጇን ተቀምታ የእጇን ነው ያገኘችው። ባክሽ ነው ብለሽ ነው? ለማንኛውም እሷን እንተዋትና የእውነት ግን እህቴ ልጅ አትፈልጊም እንዴ? ሩት ደግሞ ዛሬ ሳሚና ማየን ካልተቀዋልሽ እነሱ ናቸው እንዴ ላኩሽ? ሳሚ ልጅ ይፈልጋል ማለት ነው? አልሳካ ብሎ ነው እንጂ ልጅማ ማን ይጣላል? አይ ያው እንደው ምናልባት ትንሽ ሰራ አድርገን ገንዘብ ይዘን እንወልዳለን ብላችሁ ከሆነ ብዬ አስቤ ነው። ግን ሳስበው እናንተ የገንዘብ ችግር የለባችሁ። ይህን ያህል እንደሚያሳስብሽ አላውቅም ነበር። ለማንኛውም ትምህርት እንዴት ነው? ወሬ ማስቀየስሽ ነው? ጥሩ ነው። በቅርቡ እንጨርሳለን። በጣም ጥሩ። እንደዛ ከሆነ ሱቅ ፈልጊና የራስሽን ስቱዲዮ ትከፍቻለሽ። እንዴ እህቴ በዚህ ፍጥነት? ትንሽ እንኳን ተቀጥሬ ልስራ እንጂ መጀመሪያ እኮ ሙያውንም በደንብ መልመድ አለብኝ። የኔት ጀግና ስማርት እኮ ነሽ። ለነገሩ በእኔ ወጥተሽ ነው እንደዚህ ጎበዝ የሆንሽው። ኧረ ጉራ ጠላው። ከሳሩን ጋር በምን ተጣልፋችሁ ነው? የእሷ ነገር ለሳሚም ግራ ነው። ሩት በጣም እየተቀየረችብኝ ያለችው። ምንም ጤነኛ አይደለችም። ምን እንደነካት ምንም ነገር አላውቅም። እኔ ራሱ ሳውቃት ከቀን ቀን እየባሰባት ነው ዳዊት። እህታችን ስራ ቦታ አካባቢ የሚገጥማት ነገር አለ መሰለኝ። ሄደክ ቼክ ብታረግ አሪፍ ይመስለኛል። አልገባኝም ሩት። ቆይ ምን ገጥሟት ሊሆን ይችላል? እኔ አላውቅም ወንድሜ፣ ግን በቀደምም ከሳሚ ጋር ስትጨቃጨቅ ሰምቻታለሁ። በምን ጉዳይ? ይሄንን ሁሉ ገንዘብ ከየት አመጣሽ? ለምን በእኔ አካውንት እንዲቀመጥ ፈለግሽ? ደግሞ የስራ ባልደረቦችሽ ህገወጥ ስራ ትሰራለሽ ይላሉ ያላት ሲጨቃጨቁ ነበር። ምን? ለነገሩ የገንዘብ ጉዳይ እኔም በጣም አጠራጥሮኛል። ግን ያው የኤንጂኦ ደሞዝ አሪፍ ነው ምናምን ነገር ብዬ ዝም አልኩኝ። ቢሆንም ሄደህ እህታችን ምን አይነት ሁኔታ ውስጥ እንዳለች ማጣራት ያለብህ ይመስለኛል። ከፈለክ ደግሞ እኔ ማግዝሃለሁ። ልክ ነሽ። አይገርምም? እኔ ግን አስቤው አላውቅም። በተለይ ልሽ ህይወት ላይ የምታሳየው ባህሪ ምንም ሰውኛ አይደለም። በጣም ሌላ ሰው እየሆነች ነው። ችግሯን ያልነገረችን እንዳንጨነቅባት ፈርታ ሊሆን ይችላል። አረ ምንም ጊዜ አላጠፋም። ይኸውልሽ ነገውኑ ሄጄን የማጣራኝ ጉዳይ። አብሬክ እንዴት ትፈልጋለህ?
አየቴ አንቺ አትድገሚ፣ ክላስሽ ግቢ፣ እኔ ሄዳለሁ። እሺ በቃ ካልክ ሳሚ ምን አዲስ ነገር አለ? መቼ ነው ቆይ ልጄን ይዘልኝ የምትመጣው? ሄጭ ወደዛ። ላንቺ እኮ አንድ ነገር መናገር ይሄ ነው። በቃ መቆሜ መቀመጫ እኮ ነው የምታሳጭው። ሳሚ አሁን ደግሞ ብትነግረኝ ምን አለበት? እዚህ ቤት 10 አትጠይቂኝ አልኩሽ አይደል? ሚስጥር ነው በቃ። ላንቺም ቢሆን ሚስጥር ነው ይሄ። እኔ ልጅሽን አምጪ እስከመሰጠሽ ድረስ አንቺ ምንም ነገር እንዳትኝ፣ አርፈሽ ጠብቂኝ። በእኔ ቦታ ብትሆን ስሜቱን ትረዳኝ ነበር። እኔ እኮ ልጄን ለማግኘት ከመጓጓቴ ነው። ሳሚ በጣም ናፍቃኛለች። ለዛ እኮ ነው ያሳዩሽ። እስካሁንም ያለ ምንም ተስፋ ነው አይደል የቆይሽው? አሁንም ከቆይሹ አይበልጥም። ስለዚህ ታገሽኝ ሳሚ። ልመን? አሁንስ አበዛሹ። የራስሽ ጉዳይ። እሺ ሳሚ ይቅርታ። እኔ እኮ እንደ ከዚህ በፊቱ እየዋሸኝ ከሆነ ብዬ ነው። ያ ያለፈ ማንነቴን ነው አሳይም። እንደ አንቺ ግን ኧረ ምን ጉድ ነው። እሺ አትናደዳ በቃ። ይኸውልሽ ሳሮን ብትጠነቅቂያት በጣም ጥሩ ነው። ከኔ ይልቅ እሷ ነው በጣም አሁን የምታሰጋሽ። ሴትዮዋ ከቀን ወደ ቀን ወደ አውሬነት እየተቀየረሽ። ልክ አይደለችም። ግን እኔ እሷ ምንም ብታደርገኝ አልቀየማትም። ውለታው አለብኝ። እኔ እኮ የሚገርመኝ እስካሁን እዚህ ቤት ምን እንደምትሰሪ ነው። ለምን ወጥተሽ የራስሽን ህይወት አትጀምሪም? እኔ የቤት ኪራይና ለአንዳንድ ነገር የሚሆን ገንዘብ እኔ እሰጥሻለሁ። እባክሽ ህይወት ከዚህ ቤት ውጪ። ቆይ አንተ ቆይ ከመቼ ጀምሮ ነው እንደዚህ ለህይወት ተቆርቋሪ ቅቤ አንጓች እንኳ? አንተን ያናገረክ የለም ሰውዬ። ሰዎች በቃ አረፉ፣ አትጣሉ እንዴ። እኔ ምን አልኩ? እሱ እኮ ነው መጥቶ መሳደብ የጀመረው። ቆይ ለምንድን ነው ከዚህ ቤት ውጪ እኔ ያለሁልሽ ምናምን ነገር የሚለው? ትሰማኛለህ አንተ ሰውዬ? ህይወት ከዚህ ቤት የትም አትሄድም። እሺ በቃችሁ፣ በእናታችሁ። የእናንተ ጸበቃ መድረሻ አሳጣኝ አይደል? ህይወት አንድ ጥያቄ ልጠይቅሽ። ከዚህ ቤት መውጣት ትፈልጊያለሽ? አይ አልፈልግም። ማለቴ ያው አስቤበት አላውቅም። ይኸውልሽ ግን ህይወት ድንገት ለመውጣት የምታስቢ ከሆነ እንኳን ከኔ ጋር ወተን ተከራይተን መኖር እንችላለን። እሺ እንዳታስቢ። አያጅቦ ሳታማኝ ብላ ላይ ያገሬ ሰው አንድ ጅብ በጣም ርቦት የሚበላውን ነገር ሲፈልግ አንድ የድሮ ወዳጁን አህያን ያገኛታል። ከዛን እንዳይበላት ወዳጁ ናት፣ እንዳይተዋት ደግሞ በጣም ርቦታል። በዛ ላይ ደግሞ የአህያዋ አንድ እግር እየደማ ነበር። ከዛን እኔ የደም ሽታ ምናምን አልወድም ሲልና ሲቀበጣጥር አህያ ደግሞ ሊበላት እንዳሰበ ይገባታል። ከዛ ምን አለችው ይባላል መሰለ? ጅቡ ምን አለ? ደም ሲሸተኝ አልወድም፣ ዛሬ ደግሞ ምንም አልቀመስኩም ብሎ ሲቀባጥር አህያዋ ሊበላት እንዳሰበ ይገባታል። ሊበላት እንደሆነ ያወቀችው አህያ ምን ብትለው ጥሩ ነው? አህያ ጅቦ ሳታማኝ ብላ አለችው ይባላል። ቆይ ሲጀምር አህያና ጅብ የት ሀገር ነው ተስማምተው የሚያውቁት? አይ ዳዊት፣ ለማንኛውም ይመቻችሁ። እሺ ካለች ግን ይዛት ውጣ። እኔ የምለው ህይወት፣ ቆይ ሳሚ ለምንድን ነው ከዚህ ቤት ውጭ የሚልሽ? ያው የሳሮንን ነገር መቋቋም ካቃተሽ ብሎ ነው። ልክ እሱ ጥሩ ነገር ያደረገ ይመስል በቃ በሰው ላይ ግን ይፈርዳል አይደል? እባክህን በቃ ዳዊት፣ ከሳሚ ጋር አትጣሉ፣ ንቀቶ። ስንት ጊዜ ልቶ ህይወት ጭንቅላታችን ላይ ወጣ እኮ። እኔ ስራ አለብኝ። ቆይ ደግሞ ሆነሽ ምን ብያት ነው እንደዚህ የተናደደች? ሲመስለኝ ሳሚ ህፃኗን ሳያገኛት አይቀርም። ትላንትና ለህይወት ፎቶ አሳይቶ በቅርብ እንደሚያመጣት ሲያወሩ ሰምቻለሁ። አይ ትክክለኛ ቦታውን እንኳን አላወቅኩም፣ ግን እንዴትም ብዬ ተከታትየው ያለበትን ቦታ አሳውቃለሁ። ወንድሜ እንዴት ነው? ለመቼ የቀጠሩት? እንደምንም ብዬ የፍርድ ቤት ቀጠሮ ቀን እመጣለሁ። እሱን አታስጨንቁት። አሁን እሷን ብንይዛትም በጣም ብዙ ነገሮች ይበላሻሉ። መጀመሪያ የደበቀቻቸውን ህጻናቶች ማግኘት አለብን። እሺ እህቴ፣ ዛሬ ስራ ቦታ ሄጄ ነበር። የኔ ስራ ቦታ? አንተ ምን ትሰራለህ እንዴ? እህቴን ስሙን እኮ ልክ አይደለሽም። ምናልባት ስራ ቦታ ምናምን የተፈጠረ ችግር ካለ እኮ ብዬ ነው።
እና ዘይዶ ሀሜት ከመለቃቀም እኔን ብትጠይቀኝ ጥሩ ነበረ። ከዚህ በፊትም ነግሬያለሁ። ጥሩ የስራ ባልደረቦች የሉኝም። በእርግጠኝነት ጥሩ ነገር አልነገርሁም። ግን እርግጠኛ ነሽ ምንም አይነት ነገር ውስጥ እጅሽ የለበትም? አንተም ሳሚም ከኔ ይልቅ የሰው ሀሜት ታምናላችሁ ማለት ነው አይደል? እና ቆይ ታዲያ ይህ ሁሉ ሰው በውሸት ነበር የሚከስሽ ማለት ነው? ምን አሉ? እነሱ ያሉኝን ነገር ታዩና አንቺ ግን ይሄ የልጆች ስራና የህፃናት መጥፋት ምናምን እንዳሰብኩት አይደለም አይደል? ምን አስበህ ነው? ሳሪ ብዙ ገንዘብ አለሽ፣ ብዙ ስራ አለሽ። የቢሮ ስራ ነው ስንል የፊልድ ስራ ትወጫለሽ፣ ፊልድ ነሽ ስንል ቢሮ ትገቢያለሽ። ቆይ ግን እህቴ ሰላም ነሽ አይደለ? ምንም ነገር ውስጥ እጅሽ የለበትም? አንተ ነበርክ የቀረው። ሁሉም ሰው ጣቱን ሲቀስርብኝ ቤተሰቦቼ ከጎኔ መሆን ነበረባችሁ። እናንተ ግን ከጠላቶቼ ጋበራችሁ። ወንጀለኛ ናት ብላችሁ ካሰባችሁ በቃ ለፖሊስ ተናገሩ። መፍትሄው ቀላል ነው። ቆይ ጥያቄ ስለጠየቅሽ እንደዚህ መሆን ነበረብሽ? ይኸውልሽ እህቴ በጣም ብዙ አጠራጣሪ ነገሮች አግኝቻለሁ። ግን እመኚኝ እውነት መሆኑን አጣርቼ ከደረስኩበት እኔ ራሴ ነኝ እጅሽን ወስጄ ለፖሊስ ጣቢያ ማስረክብሽ። እሺ? ውይ በጣም ፈራሁ። ለማንኛውም በዚህ መልኩ ማነጋገር በጣም ደስ ይላል። አሁንስ ልታሳብዱኝ?